Elafia, ምንድን ነው? ኧረ በእናትህ ታየ ነው። ወይኔ ኧረ ላሽ Nomine Patris et Filii et Spiritus ደግሞ ምንድነው? ባለባጃጅ መናሪያ ቀጥታ ሄድና እንደዚህ ታጠፍ። ይሄ ጀዛ ነገር እንደ ይሄን ብላሽ ጫወትብኛል እንደ በፀሐይ ምን አይነት ሰው ነው? በላ ወንድሜ ምንድነው ልታሳየኝ አልከው? ወይስ ስትመኚው የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው ይናባል? ለኔ ሞተር ትምህርቱን ቢያለሽ በቃ በዚህ ይሳካልሻል። ዋው 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 ወረልኝ ወንድሜ ዋ አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢው። እሺ ወንድሜ ቆጣኝም ልንገርህ። ፈተናው እንዴት ሆንክ? ወደኩኝ። አዎ አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ ግራ እኮ አገባኝ። እንዴት ዝም አለኝ? ማሪዩስ ይሄ መሀይም ተኝቶ ያድራል። ወይኔ ይሞከር። ታው ታው ያዝ ይሄ ገንዘብ የማደርገው ነገር የለም። አይሆንም። አይዋጣሽ ይሻላል። እጨምርሻለሁ። አረ ይሄ ነገር ቀጥሮብኝ እንደውም ወፍሯል። ለጅ ዝም ብለሽ ራቅ። እናቴ ያላየሽው ናንቺ ጅሩሰ ወሳለው ስላው ከማጠሯ መወጠሯ የተባለው ለዚህ ነው እንዴ? እስኪዩትና ኮመንት አብረን እናነባለን። ጭራሽ ወጥቷል። ሙዚቃውን ተስፋት
እዩልኝ ኩራቷን ቁራሪቷ የኛ የድሮ ጋን ኧረ እንዳትፈነዳብህ እቺ ልጅማውን ቀጭን ነው የምትባለው ጋይስ እስኪ ዋትና ኮሜንት አብረን እናነባለን የአርበኛ ከዘራ ልክ ነህ እየመጣሽ ነው እየሄድሽ ማማ አትታወቅም ሉሲን በታሪክ ነበር ማቃት አሁን አየዋት አንደኛ ክፍል እያለው የጻፍኩት አንድ ቁጥር መደብ 3000 ብር ይላል በስማ እንዴት ነው የሚበሉት በስማ እሱ አሸነፈ ማለት ነው ሰላም ነው አባ ሰላም ነው አለን ምን ታዘዝ ዋይፋይ አለ አለ ኦኬ ፓስወርዱን ትነግረኛለህ ይቻላል ቲኦ በካፒታል ነው በስሞል ሁሉም በካፒታል ኦኬ እሺ ንገረኝ ቲኦ ኤልኦ ደብሊው ቲኤ ቶሎውጣ ካልተጠቀምክ ምን ትሰራለህ ሸዊት አኗኗራ ባህላዊ ነው እውነቱ ሸት በጣም ወዳት አርቲስት ማርያም ባህላዊና ዘመናዊ መቼም አልተነተነልሽ ለና ሷለደ ይላል ዋላ ቀረ ምናምን ባህላዊ ነው ማለት ያው ዘመናዊ የሰለጠነ አሁን ለምሳሌ ዘመናዊነት የሚባሉ ነገሮች አሉ አይደለ ዘመን አመጣሽ ደግሞ ባህላዊ አለ በፊት አኗኗር እንደ እናቶቻችን አይ እኮ ኢንተርቪዎቿ ማወቅ ይቻላል ችግሩን ሁሉንም መፍትሄ ለማግኘት ኢንተርቪው ቤት ከገቡ የሆነ ጊዜ ነገር ብላ ነበር ለዛ ነው በስመ ዘመናዊ ፖድካስት ላይ ቁጭ ብሎ እንዲህ አድርጎኝ በዚህ ገብቶ ምናምን ነው እሷ ግን በድሮ ሸፈን ስለሆነ ይቺ ሴት ባላይ ሴት ነው አመሰግናለሁ በስከተማ አይን አግኝቶ ተንኮለኛ ነው ታባይሰይ ማታሪጎ ባይ ይሄ ምንድነው no አደ ይሁን አባዬ አባ እንዳትበላሽ አባ ነኝ እንዳትበላሽ ማነሽ እኔ ልጅ አንቺ ነሽ አንቺማ ከተበላሸሽ ቆየሽ ታትከስከሽው ልጅ ነው የምበላሸው ዝጊ በየሰዓቱ ያንግዛልኝ ማለት ራሱ መበላሸት አይደል እንዴ አሁንም እኮ ምን
ግዛ ነው ኧረ እባክሽ አንቺ ልጅ ድንገት ቀጥላል ልብሽ እባክሽ ምንም እንዳትዪው ወይኔም እናትና አባቴ ጋር ልሂድ እንደ እነሱ እኮ ሞተዋል አዎ ሞተዋል ልከተላችሁ ካንቺ ቢያንስ ይሻላል አንተ አልጎምጉም ይዛ እሺ ለሞኑ ምንድን ነው የምገዛው ፒሲ ሉሲ ከሙዚየም ታውጫሽ አልቦት አልኩሽ አይደለም አባዬ ፒሲ ኮምፒውተር ምን እንዴ ለስንተኛ ጊዜ አሁን በቀደም አይደል የገዛሁት ነገር ያተረፍሽ መሸጥ ጀመርሽ እንዴ ነው አንዴ ከጻፍሽበት በኋላ ያልቃል አንተ እኮ ነህ እንዲቀንስልኝ እያልክ የማይረባ ነገር እየገዛልኝ አሁን ግን እንዴ ብቻ ለመጨረሻ ጊዜ ቆንጅዬ ነገር ግዛልኝ አባዬ እኮ ነህ እንዲቀንስልኝ እያልክ የማይረባ ነገር እየገዛልኝ ለመከራ የፈጠረኝ ፍጥረት እሺ ቆንጆ ነገር አውቄት ነው የሚገዛው ከሳሚ ቴክ ማንኬክ ቴክ